ጀምሩ። እሺ ይህ እርዳታ ያው ከውጭ ሀገር ባለ በአሜሪካን ሀገር በማዕዛ ድንግል ናት። በመጀመሪያ በ2008 ላይ 30 ተማሪዎች ተመዘገቡ። ከዛ ቀጥሎ ከ30 ወደ 40 ከ40 ወደ 50 ከ50 ወደ 60 ከ60 ወደ 70 ከ70 ወደ 80 ተማሪ በዛሬው ዕለት ተጠቃሏል። ስለዚህ ቀጣይ ባለው ደግሞ ያለውን ድጋፋቸውን እንዳያቋርጡብን በእግዚአብሔር ስም አሳስባለሁ ነው። ሌላው ስለ ውሃ ጉዳይ በተመለከተ ያው ውሃ በጨረር ፀሐይ መዕቷን ተባለ በትምህርት ቤቱ ቦኖ ተሰርቷል። እስካሁን ድረስ ተማሪዎች ሀቤታቸው ምገባ አለ በትምህርት ቤቱ። ነገር ግን ሀቤታቸው ውሃ እያመጡ ነው እየተጠቀሙ ያሉትኝ። በውሃው ዙሪያ ያለውን ባለው ነገር በአስቸኳይ ጉዳይ ለተማሪዎቹ እንዲረዱን ነው። ሌላው በተማሪው ዙሪያ ያለው ያው ብዙ ችግረኛ አለ። በእነሱ በኩል ይሄን 80 ተማሪ አሁን ተረድቷል። ቀጣይ ባለው ደግሞ ሰፋ አድርገው አስተባብረው ይህን ትምህርት ቤት ባለው ሁኔታ ሁሉም ተማሪዎች ግማሽ ሳይሆን ሁሉም ዩኒፎርም እንዲለብስ በእነሱ በኩል ከተለያየም ከጓደኛም ከወንድምም ጠይቀው ከድርጅትም ሁሉ ተማሪ በግማሽ ሳይሆን ያለው እዚህ ትምህርት ቤት ሁሉንም አሟልቶ ማቴሪያል እንዲረዱን ነው። ሌላው ባለው ሁኔታ በጣም እየረዱ ነው ያለው። እመቤታችን ከፍ ታድርግልን፣ ሀብትና እንጀራ እርሜና ጸጋ ትስጥልን፣ የኃጢአት መደምሰሻ መንግሥተ ሰማያት መውረሻ አድርግልን እላለሁ። እዚህ ላይ ፈጽማለሁ።